አክስቴ አንድ ደብዳቤ የተላከላት። ጀጤ ነሽ ነይ እስቲ አንብቢው አለችኝ። አስታውሳለሁ 4ኛ ክፍል ነበርኩ። ደብዳቤውን እንደገለጥኩት ማንኝ ይላል አለችኝ። እየገረመኝም እየደነገጥኩም አየለ ነው ታትኝ አልኳት። ክው አለች። አየለ በቃል ኪዳን ጸንታ ብትቆየውና ከጦር ሜዳ በሰላም ቢመለስ ሊያገባት ቃል የገባላት እጮኛዋ ነበረ። እየተደናገጠች አየለ አይሆንም አደራሽ ደግመሽው ስትለኝ ደግሜ አንብቤ አየለ መሆኑን አረጋገጥኩላት። እየተርበተበተች ምን ይላል ስትለኝ መልፊያ ለጤናሽ እንደምን አለሽ ይኸው ተማምለን ተሄድኩ 2 ዓመት ሆነን አይል ስል አቋርጣኝ የምን አባቱ 2 4 ነው እንጂ አለችኝ። ልቀጥል? ቀጥይ። እኔ በዚህ 2 ዓመት እንኳን የሴት ደህነኛ የወንድ ወዳጅ እንኳን አላፈራሁም። ባለፈው ዓመት ጭንቅላቴን በራሪ አግኝቶኝ 3 ወር ማቅቄ ዳንኩ ስል አየሽ ቀን መቁጠሪያው ነው ይልምቱት አለችኝ። አሁን ለጤናዬ ደህና ነኝ ቃልሽን በልተሽ እንደሆነው ሞቴ ስል ተዋፈር እንደለበስክ ነው አለች ወደ ጎን እየዞረች። አሁን ያለሁት ጎንደር ፎገራት የሚባል ሀገር ነው። እኔ መጥቼ ልውሰድሽ ወይስ አንቺ ትመጭ ብዬ ደብዳቤውን ስዘጋው ምጣት ይቅርብ አሲዳም ልጅ እንኳን ያላገባኸኝን አግብተኸኝስ ብትሄድ 4 ዓመት ቆሜ ልጠብቅህ ነው እያለች እያጉተመተመች ወደ ጓዳ ገባች። ይህ ደብዳቤ ሲላክ ተአየለ መሄድ በኋላ አንድ አግብታ ፈታ 2ኛ ለማግባት እየተሰናዳች ነበርና አየለ መጣብኝ አልመጣብኝ ባባት ያዛት። በወሩ አየለ ተሰው ተጣልቶ ሞተ ተባለና አስከሬኑ ሲመጣ ግን የአክስቴ ምላሽ ያልጠበቅኩት ነበር። ቀብራ ተመለሰች ወዲያ እንዲህ ስትል ትዝ ይለኛል። ጠብቄውስ ቢሆን በልቶኛል ነበር እናንተ። ትናንትና ማታ እራት የበሉትን እንኳን በቅጥ የማያስታውሱት አባ ዘላለም ንስሐ ገባለሁ ብለው ወደ ቄስ ምረት ይሄዱ። ቄስ ምረትም ቆርጦ ሲያዙና ያልጋ ቁራኛ ሲሆኑ ቄስ ጥሩ ማለት አይበጅም እንኳን እግዚአብሔር ልቦናውን አበራለሁ ብለው ተቀበሏቸው። አባ ዘላለም ጥቂት ሐሳብ ገባቸውና አባ እኔ እንደሚያውቁት ነገር ዘነጋለሁ እርስዎ ይህን አርገዋል እያሉ ይጠይቁኝ እኔ ታረኩት አሁን ልወታለሁ አሏቸው። ቄሴ መጽሐፋቸውን ገልጠው ሰርቀው ያውቃሉ ብለው ጠየቋቸው። አባ ትንሽ አሰቡና አሁን ማለዳ ወደ እርስዎ ስመጣ ጓሮ የታሰረ በግ አይቼ ነበር፣ ግን ተልጆች አንዱም ሰርቆት ሊሆን ይችላል ብለው መለሱ። ቄሴ ተገርመው ሰልስትና ልብ ወስቴ ወልቅ ተከራክረው የገዙት እርስዎ አይሉ ምነው ተነገ ወዲያ ዮሐንስ እንደሆነ ረስተውት ነው አሏቸው። ቀጠል አረጉና ጦም ሽረዋል ሲሉ ጠየቋቸው። ይህል ጦም ሽሬ አላውቅም ብለው መለሱ። እሱም አንድ ነገር ነው፣ በአይን በጆሮ በእጅ በእግሮ በሌላም አካላትዎ የሻሩትን ጦም ዝግ እያሉ ይነግሩኛል ብለው ማስታወሻቸው ላይ ጥቂት ከጻፉ በኋላ እናትና አባትዎን አንጓጠው ከፍ ዝቅ አድርገው ያውቃሉ አሏቸው። አባ ደንገጥ ብለው ኧረ እንዲያ ያለስ የለብኝም፣ እንዲያውም ገና ጎረምሳ እያለሁ አባቴ እግሩን ተሰብሮ እኔ ራሴ ነኝ ወገቤ ሲላቀቅ ወተት ገፍቼ ባወጣሁት ቅቤ ያሸሁት ከቶም ማንጓጠጥ ብለው ትከሻቸውን ሰበቁ። ወደ ከተማ መሳፈሪያ ብር ታላመጣህ ብለው በገዛ ከዘራቸው ባታቸው ውስጥ ይላጋ መተው ያስተኛቸው እርሶ አልነበሩ? ያለ መታደል አሉና ነገሩ እንደማይሆን ሲያውቁት እርሶ በደልዎን እንደረሱት ደሞ እግዚአብሔርም ይርሳሉ ብለው ሸኟቸው። በዚያ በደጉ ጊዜ እንኳን የወንድ ልጅ የሴት ልጅ የውበት መለኪያ ራሱ እንዲህ የተወሳሰበ አልነበረም። ባለፈው አክስቴ አንዱ የከተማ አለሌ ሴት ልጅ እግሯ ታላማረ ምኑን ቆንጆ ሆነች ሲል ሰምታ ዝቅ ብላ እግሯን ብታየው ተ10 ጣቷ የ7ቱን ጥፍር እንቅፋት አንግሎታል። የተቀረው 3ቱም የጥፍረ መጥመጥ መጫወቻ ሆኗል። እኔም እግሯን አይቼ ሳቄ ሊያመልጠኝ ሲል ጣቶቿን በስልት እያስጨፈረች አህዮ
ፈትፍቶ ያበላሻል የኔ እግር አለችኝ። በህይወቷ ለመጀመሪያ ጊዜ ጫማ ስላረገችበት አጋጣሚ ስትነግረኝ እንዲህ ነበር ያለችኝ። ከእኛ ቤት ዝቅ ብሎ የሚኖር ባይከዳኝ የሚባል ሰነፍ ገበሬ ነበር። አንድ ቀን እችን ሽጠሽ ጨርሰሽ ተመጣሽ ጫማ ገዛልሻለሁ ብሎ አንድ ማዳበሪያ ጤፍ በአህያ ጭኖ ገበያ ላከኝ። ኋላ መንገድ ላይ ሽንቴ መፈናፈኛ ሲያሳጣኝ ያችን አህያ ተዛፍ ጋር አስሬ ጥሻ ስር ገብቼ መሽናት። እሺ። ኋላ ሸንቼ ስመለስ ያች አህያ ገመዱን ፈታ የት ትሂድ ጠላትሽ እልም ይበልና እልም ብላ ቀረች አለችኝ። እና ምን አረግሽ ስላት መቼም ብመለስ ሰው አያረጉኝም ብዬ እንደ አህያይቱ እኔም ጠፋሁ አለችኝ። ደንገጥ ብዬ ጠፍተሽ የት ሄድሽ ስላት ወደ አንድላቱ ስሄድ ውዬ እግሬ ሁላ ውሃ ቋጥሮ አንድኛዬን ሲሳነኝ አንዱ ገበሬ በር ላይ ሂጄ በአፍንጫ ተተከልኩ። መቼም ያ ገበሬ አፈሩን ገለባ ያርግለትና ሸጋ ሰው ነበር። አብልቶ አጠጥቶ በወጉ ሽማግሌ ልኮ ልጁን አጋባኝ። በአንድ ኮንጎ ጫማ ሰበብ የጠፋሁ 2 ሸራ ጫማና ጉንፍ ቀሚስ ተነጠላው ተጥሎልኝ በፈረስ ተጭኜ ተድሬ ወጣሁ ትለኛለች። ወዲያው ፊቷ ቅይር ብሎ ስትለኝ ምን ነው አልኳት። ያች አህያ በነጋታው ጅብ በልቷት ተገኘች አለችኝ። ትምህርት ቤት እንዳልሄድ አጥብቀው የሚፈልጉ ዘመዶቼ መሃል ቁጥር አንዷ አክስቴ ነበረች። የተናደደች ቀን አንቺ ተምረሽ ሀገሩን ልታቀኝ ውሽ ትለኛለች። ለዘብ ያለች ቀን ደግሞ የትምህርት ቤት መሄጃ ሰዓቴ ሲደርስ ትጠብቅና አንድ ጎዳሽኝ ማሽላ አስፈጭተሽልኝ ብትመጭ የቅዳም ሹር ኮኮስ ገዛልሽ ነበር ትለኛለች። የራስ ቅል ያለ ቅጥ ደርቆ እየተቀረፋ ይወድቅ ስለነበር ማሽላውን ይዤ በትንሹ 3 ኪሎ ሜትር ተጉዤ አስፈጭቸው እመጣለሁ። ቅዳም ሹር ሲደርስ ጠብቄ ታት ኮኮሱን ዛሬ ነው አይል የምትገዥልኝ ስላት ጭንቅላቴን አገላብጣ ታየውና አሁን ለዚህ ራስ የ10 ብር ኮኮስ ልግዛጀ ጤነሽ ይልቅ ልላጭሽና ሸጋ ሆኖ ይብቀልልሽ እንደገና ብላ በመከራ ያሳደግኩትን ጸጉሬን ትላጨኛለች። ፋሲካ እንዳለፈ ደግሞ እንዲሁ ወደ ትምህርት ቤት ልሄድ ስሰናዳ ቀረብ ትልና ልታጅ ነው ጀጤነሽ ትለኛለች። እዋን ስላት እንዲህ ራስሽ ተገጥቦ ስትሄጅ እነው ብርስት እነ መጨመሪያ አይስቁብሽም ስትለኝ የጓደኞቼ ሳቅ መጥቶ ከፊቴ ድቅን ይልና ኮረጆዬን ጣል አድርጌ ማጉተምተም ጀምራለሁ። ወዲያው የማን እንደሆነ የማላውቀው ቤት ውስጥ ያየሁት የሹራብ ኮፍያ ትዝ አለኝና እመር ብዬ ተነስቼ ተተሰነቀረበት አውጥቼ ለበስኩት። አክስቴ ኮፍያውን ስታይ አራ አጋውልቂው አደረሽ አጋውልቂው ብላ አስደነገጠችኝ። ምን ነው ከማለቴ ያያሞኛ ይለማይል አለችኝ። አውልቄ ወረወርኩት። አያሞኘ በከክ እንደሞተ የማያውቅ የመንደር ሰው የለም። ደልላም ሸንግላም አስፈራርታም ከትምህርት ቤት እያስቀረችኝ 9 ከደረስኩ በኋላ አይወድቁ አወዳደቅ ስወድቅ ግን እንዲህ ነበር ያለችኝ። እኔ እኮ ድሮም ነገር አበክሮ ነው የሚታየኝ